ሀዩ እንግዲህ እንደዚህ የወንድ እጅ እየቀመሰች ነው ያለችው። በጣም ድንበር አልፋ ነበረ። እንደው እንደ ሀቅ ከሆነ በነገራችን ላይ ሱመያ ምንም ነገር አትሰርባትም። ሀዩ በረኪና ነው። አዎ በረኪና ነው። የሆነ ማስፈራሪያዋ በረኪና፣ ጠጥቼ ሞታለሁ የምትለው በረኪና ለሷ ወተቷ ነው። እና በዛም ላይ ደግሞ አልፎ ተርፎ የምትለው ነገር እንግዲህ በጣም ሴት ልጅ እንደዚህ አድርጎ ራሷ ሴቱና በዛ ላይ እንደገና ተጨማሪ ሌላ ነገር መፍጠር የለባትም። እንግዲህ በፕራንክ ስበብ ለምን አይገባችሁ እሷ ነበረች። ግን ቢሆንም ደግሞ ሴትን ሴት አይሳደብም። እውነት አርፋ ብትቀመጥ ይህን ያህል ራሱ መፈታተን የለባትም። ባሏ ነው አይደል እንዴ? በጣም ብቻ ይገርማል። አንዳንድ ጊዜ የምናደርገውን አናቅም። ይቻሮጌት ትላለች፣ ሰላቢና ትላለች፣ ከአንድ ቦታ አንድ ቦታ ትላለች። በቃ መብቷ ነው። ለብዙ አመት እኮ የልጆቿን አባት ባሏን ነበረ። እንግዲህ አንቺም እያወቅሽ ገባሽበት ማለት ነው። ስለዚህ ይህን ያህል ባትፈታተኝ ጥሩ ነው ባይነኝ። አንዳንድ ጊዜም ደግሞ እንደዚህ ቸፕስ ስንደረግ ጥሩ ነው መሰለኝ። ከዚህ በኋላ ደግሞ እንደው አርፈሽ ትቀመጫለሽ። እንግዲህ ፍርድ ቤት ምናምን እያለች ነው። ፍርድ ቤት እንግዲህ ሚስትህን በአግባቡ ቅጣ ነው እንጂ መቼም አትቅጣ አይልም። ካልፈለግሽም እኮ እንግዲህ መሄድ ነው፣ መሰናበት ነው። ወደሽው እስከሆነ ድረስ አርፈሽ ብትቀመጭ ጥሩ ነው ባይነኝ። ውድ ቤተሰቦች እስኪ ላይክ ሸር እያደረጋችሁ ቤተሰብ ሁኑኝ። በሀዩ ዘና እያላችሁ ማለት ነው እያለች ነበር። እንግዲህ የሚገርም ነው። ብቻ ጉድ ነው። የሴት ፉከራ ለኬ ምላሳችን ላይ ብቻ ነው ማለት ነው። አለቅህም ዝም ብዬ መታሃለሁ እንዴት ስትል ተቀጠቀጠች እሷ ማለት ነው። አይ ጥሩ ነው መሰለኝ ተሻል በቀበቶ አቤት የቀበቶ ዱላ ስፈራ። አይዋ በቃ እንግዲህ ዋጋሽ እናያገኘሽው ሀዩቲ። እንግዲህ ምንም ማድረግ አንችልም። ውድ ቤተሰቦች ከዚህ ቪዲዮ ብዙ ነገር ሴቱ ሊማርበት ይገባል። የፈለገውን ያህል ቢሆን ወንድ ልጅ መፈታተን ባሌ ነው ይወደኛል፣ እኔን ይፈራል ወይም ደግሞ በምላሴ ይፈራኛል፣ እንዲህ ሆነኛል ብሎ የምታስብ ሴት ካለች በጣም ተሳስታለች። ተሳስተናል ልል እወዳለሁ። ምንም ቢሆን በቃ እስኪ ከልባችን የሆነ ወደ ራሳችን ብን ዞር ላለሁኝ የሆነ አንዳንድ ጊዜ የምናደርገው ሁሉ አናውቀውም። ለምን ይቺ ልጅ አሁን በጣም እየተሳፈጠች ነበረ። እሷን አታገኛትም፣ ነገር ግን እሷ ባሏን እየተሳፈጠችው ነው። አስባችሁታል? ምንም ቢሆን ወንድ ልጅ አንድ ጊዜ አይነሳ፣ ከተነሳ ደግሞ አስቸጋሪ ነው። ስለዚህ ከምላስም ከሁኔታን ቆጠብ ማለት ጥሩ ነው ብዬ አስባለሁ። እና እንግዲህ ብዙ ትምህርት እናገኝበታለን። ሁለተኛ ሶስተኛ የሚገቡ ምን ያህል ከባድ እንደሆነ፣ ምን ያህል ሰብር እንደሚጠይቅ፣ ምን ያህል አስቸጋሪ እንደሆነ ይከብዳል። እነዛ ግን በዚህም መካከል ደግሞ በጣም ተዋደውና ተፋቅረው ባልየውን እስከ ማስቀናት የሚደርሱ ብዙ ሴቶች አሉ። እርስ በራሳቸው ተዋደው ባላቸውን የሚንከባከቡ። እንደዚች አይነቲቱ ደግሞ በመማታት እንደዚች አይነቲቷ ደግሞ ያው በመመታትም በመሳደብም በመማታትም በማስፈራራትም የራሴ የምትለውን ነገር የምታስገባ ይመስላታል። ግን በጣም ተሳስታለች።
ውድ ቤተሰቦች ብዙ ተምረንበታል። በሌላ ቪዲዮ እስከምንገናኝ ድረስ ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልኝ። ቻው ቻው።